የአማራ ወገኖቻችን እንዲሰሙ መግለጽ ፈልጋለሁ። ሰሞኑን በሁለቱ ክልሎች ፕሬዝዳንቶች የተደረገው መግለጫ አደገኛ ነው። የአማራ ኃይል ወደ ሌላ ክልል ውስጥ ይግባ ከተባለ የህግ ማስከበርን ሳይሆን ከፍተኛ የህግ ጥሰትን፣ ሰላምን ማምጣት ሳይሆን ከፍተኛ መተላለቅን ነው የሚያመጣው። ትግራይ ውስጥ የገጠመን ችግር ይሄ ነው። ሳይታሰብበት የሌላ ክልል ኃይል ሌላ ቦታ እንዲገባ ማድረግ ውስብስብ የሆኑ አደገኛ ችግሮችን የሚያመጣ በመሆኑ ከኛ የበለጠ ይሄን መቃወም ያለባቸው የአማራ ወንድሞቻችን ናቸው። በምንም መልኩ የአማራ ልዩ ኃይል ኦሮሚያ ክልል ውስጥ መግባት የለበትም። የኦሮሚያ ልዩ ኃይልም አማራ ክልል ውስጥ መግባት የለበትም። የሶማሌ ልዩ ኃይልም ኦሮሚያ መግባት የለበትም። የኦሮሚያም ልዩ ኃይልም ሶማሌ መግባት የለበትም። የክልሎች የውስጥ ጸጥታ መጠበቅ ያለበት ፕራይመሪሊ በክልል ጸጥታ መዋቅር፣ ከነሱ በላይ ከሆነ በፌዴራል ብቻ ነው። እኛ እኮ ያም ራሱ አያዋጣም እያለን ያለው ኦሮሚያ ውስጥ ያለውን የጸጥታ ችግር በኦሮሚያ ልዩ ኃይልና በፌዴራል ልዩ ኃይል ራሱ መቆጣጠር አልተቻለም። ስለዚህ የሚያገባው በኃይል ሳይሆን በሰላም ፍቱት ነው። በሰላም ይፈታ፣ በድርድር ይፈታ። ትግራይ ውስጥ የፌዴራል መንግስት፣ የአማራ ክልል፣ የኤርትራ ኃይሎች ገብተው ችግሩን አልፈቱትም፣ አባባሱት እንጂ። አሁንም ኦሮሚያ ላይ እንዲህ ነገር ይደረግ ማለት በእሳቱ ላይ ቤንዚን መረፍረፍ ስለሆነ ከፍተኛ ጥንቃቄ ይጠይቃል። በተለይ ደግሞ በአማራና በኦሮሞ ማህበረሰብ መካከል ያሉ ልዩነቶችን፣ ቁርሾችን የሚያባብስ ሀገር የሚያፈርስ ህዝቦችን ለእልቂት የሚጋብዝ የምንፈራውን አደገኛ ሁኔታ የሚያመጣ የምንመኘውን ሰላም የሚያጨናግፍ በመሆኑ ሁለቱ ክልሎችም ከዚህ አይነት አካሄድ መቆጠብ አለባቸው። ከተቻለ በሁሉም ክልል ካሉ የታጠቁ ኃይሎች ጋር ቁጭ ብሎ መደራደር ነው የሚገባው። ተያይዞም በቅርቡ ገዢው ፓርቲ ያወጣው መግለጫ አፍራሽ ነው፣ ገንቢ አይደለም። የሰሜኑን ጦርነት በሰላም ኦሮሚያ ውስጥ ያለውን በሰይፍ እፈታለሁ ማለት ሀገር ማፍረስ ነው። አንድ ቤት ከቀኝ ወይም ከግራ እሳት ተለኩሶበት ከሌላ አቅጣጫ እሳት ተለኩሶበት እያለ የአንዱን ሳይድ ብቻ ለማጥፋት መሞከር አይሰራም። ሀገር ይትረፍ ከተባለ ከገባንበት መቀመቅ እንውጣ ከተባለ ትላንትና የሄድንበትን መንገድ ገምግመን ከላው መመለስ አለብን። አንስታይን እንዳለው ተመሳሳይ ነገር እየሰሩ ልዩ ውጤት መጠበቅ እብደት ነው። ባለፉት 4 ዓመታት የሄድንበት አደገኛ መንገድ የት እንዳደረሰ እናውቃለን። አሁንም ከዛ መንገድ በመመለስ የሰላሙን መንገድ፣ የውይይቱን መንገድ፣ የድርድርን መንገድ እንሞክረው ባይነን። አመሰግናለሁ። በቄ ተደበርስ